ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ እና ሰላማችሁ ይብዛ። በጌታ ለጌታ ቃል ጥቂት ደቂቃ ይኑረን። ደግሞ በየዕለቱ አንድን ምዕራፍ እንድታነቡ በጌታ ፍቅር አሳስባችኋለሁ። ከሁሉም ቀዳሚ የሆነው እሱ ነው። እኛ ግን ከሁሉም የምናስቀድመው የኛ ጉዳይ ነው። እግዚአብሔር ማስተዋልና ጥበብ ያብዛልን። ወደ ዛሬ ሐሳብ ልመለስ። ተባረኩ። እንደገና እስራኤላውያን በእግዚአብሔር ፊት ክፉ ድርጊትን ፈጸሙ። እግዚአብሔርን ለሚዳውያን አሳልፎ ሰጣቸው። እርሱም 70 ዓመታትን ገዛቸው። እስራኤላውያን የሚዳውያን ኃያል ስለበረታባቸው በየዋሻና በየምሽጉ በየተራራው ጥግ መሸሸጊያን ሰፈሩ። መሸሸጊያ ስፍራም አበጁ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ ሚዳውያን፣ አማሌቃውያንና ሌሎቹም የምስራቅ ሕዝቦች መጥቶ ሀገሩን ይወሩ ነበር። እነርሱ በምድሪቱ ላይ ሰፈሩ። እስከ ጋዛም ያለው ሰብልም በማጥፋት አንዳችንም የእህል ዘር አያስተርፉም ነበር። የበግን ሆነ የከብትን ወይም የአህያ መንጋም አይተው ነበር። ከብቶቻቸውንና ድንኳኖቹንም ይዞ ሲመጡ ልክ የአንበጣ መንጋ ይመስሉ ነበር። ሰዎቹም ሆነ ግመሎቹም ለመቁረጥ አዳጋች ነበር ሲሆን የሚመጡት ምድሪቱን ለማጥፋት ነበር። ሚዳውያን እስራኤላውያን ችግር ላይ ስለጣሏቸው ይረዳቸውም ዘንድ ወደ እግዚአብሔር ጮኹ። ከሚዳውያንም ጥቂት ቅጣት የተነሳ እስራኤላውያን ወደ እግዚአብሔር ጮኹ። እግዚአብሔርም አንድ ነቢይን ላከላቸው። እርሱም እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከባርነት ቤት ከግብፅ ምድር ያወጣኋችሁ እኔ ነኝ። ከግብፃውያን እጅ ታደግኋችሁ፣ ከሚያስጨንቋችሁ ሁሉም አዳንኋችሁ። እነሱም ከፊታችሁ አሳድጄ አስወጣኋቸው፣ ምድራችሁንም ሰጠኋችሁ። እናንተ ግን እግዚአብሔር አምላክ እኔ ነኝ፣ በምድር እግዚአብሔር አምላካችሁ ነኝ፣ በምድራችሁ ላይ የምትኖሩባቸውን የአሞራውያንን አማልክትን አታምልኩ አልኋችሁ። እናንተ ግን አላዳመጣችሁኝም። የእግዚአብሔርን መልአክ ጽፌር ወደምትባል ምድር መጥቶ በኢየዝራኤላዊ በኢዮስያስ እርሻ ውስጥ በሚገኘው በአንድ የበለጥ ዛፍ ስር ተቀመጠ። የኢዮስያስም ልጅ ጌዴዎንም ሚዳውያንን እንዳያዩበት ተደብቆ በወይን መጥመቂያ ስፍራ ስንዴውንም ይወቅ ነበር። የእግዚአብሔርን መልአክ ተገለጠ። አንተ ኃያል ጦረኛ፣ እነሆይ እግዚአብሔር ካንተ ጋር ነው አለው። ጌዴዎንም መልሶ ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉም እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አወጥቶናል በማለት አባቶቻችን የነገሩ ታምራት የታለ? አሁን ግን እግዚአብሔር ትቶናል፣ በሚዳውያን እጅ አሳልፎ ሰጥቶናል አለ። በዚያንም ጊዜ እግዚአብሔር ወደ እርሱ ዞር ብሎ ሂድ በል፣ ኃያልን እስራኤላውያንን ከሚዳውያን እጅ ነፃ እንድታወጣ የሚልክ እኔ አይደለሁምን? አለ። ጌዴዎንም ጌታዬ ሆይ የኔ ጎሳ ከምናሴ ነገድ እጅግን ደካማ ነው፣ ከቤተሰቦቹ እኔ የመጨረሻ ነኝ። ታዲያ እንዴት ነው እኔ እስራኤላውያን ላድን የምችለው? አለ። እግዚአብሔርም በእርግጥ እኔ ካንተ ጋር ሆናለሁ፣ ሚዳውያንን እንደ አንድ ሰው አድርጌ ትመታችኋለህ። ጌዴዎንም እንዲህ ብሎ መለሰለት፣ አሁን በፊት ሞገስ አግኝቼ ከሆነ በእርግጥም የምታናግረኝ አንተ ራስህ ለመሆኑ ምልክት ስጠኝ። ተመልሼ እስኪመጣ መስዋዕትንም አምጥቼ በፊት እስካቀርብልህ ድረስ እባክህ አትሂድ። እግዚአብሔርን እስክትመጣ እጠብቃለሁ አለ። ጌዴዎንም ወደ ቤቱ ሄደ። የፍየል ጠቦትንም አረደ። 1 እፍኝ መስፈሪያ ዱቄትንም ወሰደ። እርሾ የሌለበትን ቅጣ ጋገረ። ስጋውንም በቅርንጫፍ መረቁንም በመንትቹ ይዞ በመስዋያ በሚመጣበት በመብለጥ ስር ለተቀመጠው አቀረበለት።